እንዳንተ አይነት ባለጌ ልቅስቅስ ማለት ነው። ሁለተኛ ፖሊስ ጣቢያ ክሰሽ አሳስሪኝ። ከአሁን በኋላ እንደዚህ ቪዲዮ እንዳይልክብኝ አልፈልግም። ምንም ቴክስት አልፈልግም። ወርበልልኝ እኮ እንዳልሰራ ሰው እኮ ነው ትሪት እያደረካለሁ። አሁን እኮ እንዳላደረገ ሰው ነው ትሪት እያደረካለሁ። የሚያመማ ራስህ ነህ። በእናትሽ አንቺ ነው የመታሻለሁ። ይጂ ከዚህ ሰራው ሊቆ ተረጋጋ። ወሰዳት። እሺ ምን ያውቃል? እንደውም ማስጠፈንጋለሁ ካንተ ጋር ጊዜ ማለት። ኧረ እኔ እናት በእናትሽ አንቺ። ሰላም ውድ የተከበራችሁ የኔ ቤተሰቦች እንዴት ናችሁ? አለን እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ ተማም፣ እግዚአብሔር ይመስገን። አንተ ጋር ስራ ምናምን እኛ ጋር ደህና ነን። እንግዲህ ሰሞኑን ያው ጠፍቻለሁ፣ በዚህ ቻናል የለውም ብዙ ጊዜ ራኬብ ጋር መጣሁ። ከዚህም በኋላ እንግዲህ ባዳዲስ ቪዲዮዎች፣ ባዳዲስ ቁም ነገሮች፣ ባዳዲስ የምትወዳቸው ቪዲዮዎች ይዤ እመጣለሁ እና ይሄንን ቤት ሰብስክራይብ፣ ሼር እያደረጋችሁ ለብዙ እንዲደርስ አድርጉልኝ። ገና ሲጀምር ቪዲዮ ላይክ አድርጉት። ዛሬ የማጠብቁት እንግዳ አለኝ። ያው እንግዲህ ወንድማችን ሲመጣ በደንብ አሳያችኋለሁ እና ብዙ ጊዜ ራኬብን ፕራንክ እያረኳት ነውና እንግዲህ ጠርቻለሁ። ራኬብን ፕራንክ ልናረጋት ነው ከሱ ጋር። ራኬብ ዛሬ ወየውልሽ፣ አለቀልሽ። እኔ ምን እንደማረግሽ አላውቅም። ያው ባለፈው ኢቢን ከዛና አንቺን አድርጌያለሁ። ዛሬ ደግሞ ደግሜ ራኬብን ለማናደድ ነው የመጣሁትና ይሄን ቪዲዮ እስከ መጨረሻው ሰብስክራይብ አድርጉት። እወዳችኋለሁ። እና ቤተሰቦች እንግዲህ ያው እንግዳችን በሰዓቱ ከሩቅ የቤት እንደርሰን አብሪኮ ይላል የኔ አባት ወንድሜ። እኔ ልጅ መጥፋት አዝታል። አረ የለውማ ካሁን በኋላ እመጣላለሁ። አንተ ጋር ሲጀምር እመጣላለሁ። እኔ እኮ የለውም ነበር። እኔ ሻባቴ የኔ የጺማሙ ወንድማችን የኔ ቤተሰቦቻችን በደንብ ሰላም በላችሁ እስቲ። እንዴት ናችሁ? ደህና ናችሁ? ወደ ቤተሰብ ምን ልበላችሁ? ሰላም በላችሁና እንደምመች ንገራችሁ። ሰላም አሜን። አብሪኮ በደንብ ሰላም ናችሁ? እንዴት ናችሁ? አለ እግዚአብሔር ይመስገን። ያፍራለሁ እኮ ኧረ አብሪኮ እንዴት ናችሁ? ለቤተሰብ ደህና ናችሁ? ያው አንተ አዲስ አካውንት ነው? አይ ማርያም ስንት ሰብስክራይብ ነው? 1000 ለምን ግን ይሄን ልጅ 10,000 እናስገባው? እግዚአብሔርን 10,000 እናስገባው። ቤተሰብ ይሄ ጺማሙ ወንድማችን ነው። ጺማሙ ወንድማችን በሚላዝ ለምን ነበር ግን የጠራኝ? ዛሬ ራኬብ ጨጓሬ ስንት ቀን ልጣኛለችና ራኬብ ፕራንክ ለማድረግ አራው በቃ እኔ እሷ በራሷ ቻናል እየተሰበሰበች በሶም ያልሽ እያቃጠለችኝ ያለችው። አሁን ደግሞ እኔ በራሴ ቻናል መጥቼ እኔ የወንድሜን ደም ካልመለስኩ ምን ወንድም ነኝ እኔ? ቆይ አሁን ሲጀመር ልክ አይደለም። ኧረ እቺ ደውላችሁ ምን ብለን ነው ፕራንክ የምናረጋት? አሁን እኔ ራኬብ አብሪኮ አንተ የፈለግኩና ብቻ የሆነ ፕራንክ እኔ ገብቼ ቅጥቅጥ ነው ማረጋት። ብቻ በፈለግኩ እንሂድላታለን። ጠርታታል ነው ኖቤል ነው እንዴ? ኧረ እየመጣች ነው አሁን ትደርሳለች። አዎ በቃ ትደውላትና ወይ አንተ ትደውላትና ዘካሪያስ መኪና ገጮ በላት። እኔ ልደውልላት? አዎ ከዛም በኋላ እንኳን ገጮ ነው የምትለኝ ሰው እኔ አውቃታለሁ። እኔ ራኬብ ናቃታለሁ። እንኳን ገጮ ልንጥለው ፈልገህ ነው? ይኸውላችሁ ዛሬ ባበደ ፕራንክ ነው የመጣሁት። ዘኪ ቤት ተገናኝተን አናውቅም። አይ ቲንክ ከዘኪ ጋር ቪዲዮ ሰርተን እናውቃለን። ያኔ ተንኮለኛ እያለ ነው አብረን የነበርነው እንጂ ታይተን አናውቅም አንድ ላይ አይ ቲንክ። እና ዛሬ በፍቅር ነው የመጣነው። ስለዚህ ቪዲዮ በደንብ ላይክ አድርጉት። ከዛ ደግሞ 10,000 ሰብስክራይብ እናስገባው። ዝም ብለን ከኔ ጋር ቀንሳችሁ እንደውም ነው ዘየረና ከኔ ጋር ቢቀንሳው ኦኬ ነው። ኑልን ቤተሰብ ፕላስ ኑልን። እሺ አሁን እንዴት ነው የምጠራት? አሁን እኔ ራኬብን ትደውላታለህ። በቃ ዛሬ እፈልግሻለሁ የሆነ ጉዳይ ምናምን ብለህ ማለት ነው ትደውላታለህ ማለት ነው። ከዛ ራኬብ በቃ እንደምትመጣ እኔ እርግጠኛ ነኝ። ግን የሆነ የምትመጣበት መንገድ የሆነ ነገር አስብ፣ የሆነ ነገር በቃ እሺ። እኔ መኪና ተገጭቷል ብለህ ነበር አንተ። ለካስ እህቴ ተንከሲስ እንደሆነች አላስተዋልኩም ነበር። እንኳን ገጮ ነው የምትለኝ እርግጠኛ ነኝ። በእናትህ ታርጋውን ነገር ነው የምትለኝ። ጋብዞ ነው እና እስቲ ምን እናድርገው ታዲያ? ለኔ መጀመሪያ አስበህ አልነገርከኝ። እሺ ምን ብዬ አረጋታለሁ? እና ሰብስክራይብ አድርጉት ቤተሰቦች፣ ሼር አድርጉት እንዳታሳፍሩኝ። አብሪኮ ወይ ምን ሆነ ነው ማታ ማታ ቪዲዮ ምልክልኝ? በጣም ነው የሚደብረው። ማለት ምን አይነት ነገር ነው ምልክልኝ? ካንተ ይጠበቅ። እኔ የተረጋጊ አይ አይደለም ማለት ስትታዩ ከላይ ደህና ሰው ትመስላላችሁ። ምንም ከሱ የሚጠበቅ ነገር አይደለም ያረጋው። አብሪኮ ምንድነው
ምን አይነት ቪዲዮ ነው የምልክ? ምን አይነት ቻት? እኔ አላውቅም። ታውቂያለሽ? ሲጀምር ጭራሽ ልክር ነው አይደለም መጀመሪያ ማለት ይኸውልሽ፣ ተረጋጊና ተረጋጊ። መጀመሪያ ተረጋጊ። ይኸውልሽ ትታወቃላችሁ ነው? ኧረ አላውቃትም። የኔ እናት ለምን የምታውቀኝም አንተ እኮ ነህ። ለምን ትክዳለህ? ኧረ ምን ልኩልሽ ነው? አልገባኝም። ምን ልኩልሽ? የሚያስጠላ የብልግና ቪዲዮ ነው የሚልክልኝ። ምን አይነት ቻት ነው የምትልክልኝ? ኧረ በማርያም አንተ ዝቃርገው አንዴ ምንድን ነው? አልገባኝም። ታውቃታለህ ነው? ኧረ አላውቃትም። አንተ ራስህ ነው የምታውቀኝ። ለምን እሱን ትለዋለህ? ማን ነው እሱ ሲጀምር? አይ ተሳሰሽ እንዲያውን ተሳሰሽ እንዲያውን ያኔ ወንድም አብሪኮ ነህ አይደለ? ኮነኛው እሺ ቆይ ይሄ ፎቶ ያንተ አይደለ? እስኪ ሲጀመር ማለት ነው ያምሻል እንዳልኩ እስኪ አይደለም ቆይ ማለት ነው አንተ በጣም የሚያስጠላ ነገር ነው። ካለ ስትታይ ደህና ሰው ትመስላለህ። ካሜራውን አጥፋ ዘኪ። እሺ በቃ ሻንዲ ካሜራውን እሺ ካሜራ ለዘገለዘና እኔ ናት ታውቂኛለሽ? እርግጠኛ ነሽ? ለምን እዚህ ጋር ለማስመሰል ትሞክራለህ? ሁሌ አይደለም እሺ አሳይኝ። ምንድነው የላኩልሽኝ? እኔ ታውቃለህ የላክልኝ እንዲህ ተብሎ ሰው ፊት የሚባል ነገር አይደለም እኮ አሳይኝና እሺ እኔ ግራ ገባሁሽ። ያምሻል አይደለም በቃ አይደለም አንተ ታውቃታለህ ነው? እኔ አላውቃትም። አብሪኮ አይደለም። እሺ እንዴት ብለሽ ነው የመጣሽው? የላከውን ታውቃለህ አንተ ራስህ። ለምን ምንድነው የላኩልሽ? እኔ ምን ልኬልሽ ነው? በቃ እኔ የምፈልገው ከሆነ ባላ እንዳልክ እዚህ እንዳለ ማን ነገሮች ነው ፈልጌው ነው የመጣሁት። ሁሌ ያስጨንቀኛል። ሁሌ ነው ቴክስት የሚያደርግልኝ። ጀምር እንደዚህ አይነት የሆነ የወረደ ስራ አትስራ። እንደዚህ አይነት ሰው እንዳልሆነ እኮ ነው የማውቃሪና ተሳሰሽ እንዳይሆን ከላይ ማሰው ይመስላል እኮ ከላይ እኔ ነኝ የሚጥፈው ነው የማውቀው። በእናትህ አታወራ። በጣም የሚያስጠላብህ በጣም የሚያስጠላብህ ባለጌ ስለሆንክ እኮ ነው የምትልከውን አንተ ራስህ ታውቃለህ አይደለ? እርግጠኛ ነሽ ለሱ ነው የምታወሪው? በእናትህ በቃ ራሱን ያውቃል። ለምን አታወራም? እስቲ አውራ። ካሜራውን በእናትህ እንደዚህ አይነት ነገር አትቀረጻ። እየቀረጻችሁ ነው። እንደውም ጉዱን ይውለት እስቲ። ከላይ ስትታዩ መደና ሰው ትመስላለህ እኮ። የኔናት እኔ ታገስኩሽ ነው። እስቲ ያሳይ። እኔ እስከ ዛሬ ታግሼ ማለት እኮ እሺ ምንድነው የላኩልሽ? እስከ ዛሬ ታግሼ በደንብ በቃ ቆይ ሲጀመር ቆይ የላከውን ታውቃለህ አይደለ? ምንድነው የላኩልሽ? ሌላ ሰው ነው ማየት ያለበት። በማርያም እኔ እኮ ግራ እየገባኝ ነው። ያምሻል አብሪኮ እንደዚህ አይሶን እንዴ አንተ ምን እኔ አላውቃትም። እግዚአብሔር ከዛሬ ማርያም ነች ተለቀቀ። ከቪዲዮ አልፎ ቻቱ ሁሌ ማታ አንተ አይደብርም እንዴ? ምን ብዬሽ ነው ሻሳይሽ? አሁን ራሱ በጣም ስለሰለቸኝ ነው የመጣሁት። በቃ ካሁን በኋላ እንዳልክብኝ አልኩ እንዳልክብኝ እኮ ሻሳይኝ። ምንድን ነው የላከውን ታውቃለህ? ይኸውልሽ የምርሽን ከሆነ ተሳስተሻል። እኔ እንደዚህ ነገር አላደረኩም። አንተ አብሪኮ አይደለም በቃ እና የኔ እናት ግን በስም መመሳሰል ሌላ ነገር እንዳይፈጠር እዚህ ጋር እዚህ አይደለም። ይሄ ፎቶ ይሱ አይደለም ወይ? ይሄ ፎቶ ይሱ አይደለም? እሱማ ፎቶ ይሱ ነው እና እኮ እሺ፣ ለሱ ያሳየሽን አሳይኝ። ለኔ ለሱ ያሳየሽውን አሳይኝ። ፎቶ ያሳይኝ። አንተ ፎቶ መነጋገር የለብንም አይደል? አብሪኮ ከመጀመሩ እንደዚህ ነው። አንተ እኔ ምን ማላክም አላክም አይደለም። እዚህ ጋር እኮ ለጆሮ የሚያስጠላ ነገር እኮ ነው። እየሰደብኩ አይደለም እኔ የብልግና ቪዲዮ ምን ብዬ ነው የምልክ? የታውቂሽ ነው የምልክብሽ? ስራህ ነው። ባክሽም አልክብሽም ደግሞ አላቅሽም። ሲጀመር ሁሌ ነው የሚልክልኝ ሁሌ ማለት ነው። አብሪኮ ና ተረጋጋ። አብሪኮ መታሻለሁ፣ እግዚአብሔርን መታሻለሁ። ለምን ወርዛ ዞር በል። የላከውን ታውቃለህ። ቆይ ተረጋጊ እንዴ አብሪኮ አንተ ወርዛው ሰዳት ነው ያላቃትም። ስለማታውቀኝ ነው ሊምልክልኝ። እንኳን ላኩሽ የብልግና ቪዲዮ ነው ያላኩሽ። እንኳን ላኩብሽ እንኳን ምን ይሁን በቃ እንደዚህ ካሁን በኋላ አላክብኝ። እኔ እኮ ማለት ምንም ነገር አይደለም። ወዴትም እንዳትነኪኝ ከአሁን በኋላ አትላክብኝ። ሰምተኛል አይደለ? እየሰደብሽ ነው ስለሚገባ ነው። ባለጌ ልክስስ ነው እንደውም ማለት ነው። ተረጋጊ ቆይ አንዴ እሱ ላውራ። አብሪኮ ምንድን ነው አንተ ያላቃተው ነው አንተ ያለችው ነገር ከባድ ነገር እኮ ነው። ምን አይላኩባት ነገር የለም። ሂጂና ክሰሺ በቃ ለኬብሻለሁ። አኩብሽ እንኳን ሂጂ ክሰሺ ፖሊስ። እኔ ካሁን በኋላ እንዳልክብሽ አንዴ በእናትሽ አንዴ ተረጋጊ በቃ። እንዴ እናንተ አብሪኮ እኮ አይደል ከሱ የማይጠበቅ ነው። ሚዲያ ላይ ስትታዩ ደህና ሰው ትመስላለህ። እንኳን ላኩብሽ ሂጂና ክሰሺ። እዛ ምን ይመስላል? ካሁን በኋላ ሰማኝ አይደል? ሂጂ እብድነሽ። እሺ አብሪኮ ካሁን በኋላ በጣም አከበርኩሽ እኮ ነኝ። እኔ ነኝ ያከበርኩት። ከዛሬ ምስልካው ትይ ማለት ነው። እሺ ቆይ እንደዚህ ያለ ነው ወይ? እሺ በቃ ይኸውልሽ
ቆይ አንዴ ላውራው አንዴ ምን ብለህ ቆይ ላውራው እሺ አንዴ ቢክድህ እኮ ነው አይደል እስካሁን አንዴ ላውራው እሺ አንዴ ብቻ ላውራው በቃ አሳይኝ የላኩልሽን አሳይኝ መጀመሪያ አብሪኮ እንዳላሳየህ ጉድህን እንደማታ አሁን ከከፈትኩስ ለሚዲያ ነው አሳይ የፈለገው ሰው አሳይኝ ካለ በጣም ማለት አንቺ አክብሬኝ ነው እስከዛሬ እርግጠኛ ነሽ ግን ስሙ ታወኝ ብዬ ስንት አሳይኝ በቃ ካሳየሽኝ ለማንልሽ አሳያለሁ ምን ችግር አለ ለቀቀፈችውና አሳይኝ ስልኬን አትንካው ተረጋጉ እየሰደብሽ ነው ግን ተረጋጉ እንደሱ አይደለም እንዴ አብሪኮ እኔ ዘኪ ማታታለሁ ማርያም አይደለም እሺ አንዴ ሴት ልጅ ጅናሳ ቆይ እስቲ እኔ ተረጋጋ አንቺ በቃ እንዴ በጣም ያበዛሽ ነው በቃ ዝም ብለሽ ይሄ ሴት ነኝ ብለሽ ሴት ስለሆንሽ ስለተከበርሽ ነው እዚህ አፍሽን እየከፈትሽ ያለሽው ነው ሴት ስለሆንሽ አፍሽን እየከፈትሽ ያለሽው እንደማትመጪ ስለምታውቂ ነው ወንድ አትልከስከስ በቃ ካሁን በኋላ ምንም አይደለም እንደዚህ ቪዲዮ እሺ አልፈልግም በቃ ለአማርኛሽ ተጠንቀቂ በቃ የሰው የሆነ እንትን የሚል ነገር ያርሽ ነው ያለሽ እሺ ምንም አይደለም እየሰደብሽ ነው ችግር የለውም ነው እሺ አብሪኮ እንረጋጋና ቆይ በስራ ግን አይደለም ነው እሺ ቆይ እሺ አሁን ምን ላድርግሽ ቆይ እሺ ባሁን እኮ የስማማችሁ ነው እንረጋጋና እንደ ትልቅ ሰው እናስብ በቃ ምንድነው አብሪኮ ረጋጋ በቃ እንዴ አንቺም መረጃ አለኝ የምትይ ነገር አሳይኝ አለኝ እሺ ነው በቃ እሺ ፎቶን አሳየው አይደል ፎቶን በቃ ሚልካው ነገር እንዳለ ሲያስጠላ አብሪኮ አንተ እንደዚህ አይነት ሰው እንዴ ማላቆ ስለማላቆው አብሪኮ እየነገረችኝ እኮ ነው ያለችው ማለት በቃ ነገስ የምትሰራው ስራ እንዳለ ካንተ የሚጠበቅ አይደለም እሺ ነው ያገባኝ ማን እንጂ በጣም ትግስቴን እየተፈታተንሽ ነው ይኸውልሽ ከዚህ በላይ ዲስሪስፔክት ማለት እስከዛሬ ማለት ነው እሱን ታግሼ ነው አይደል የቆምኩት እሺ አሁን እኮ የኔ እናት ይልሽ ይኸውልህ በቃ ነው የምፈልገው ልንገርህ ካሁን በኋላ እንደዚህ ቪዲዮ እንዳይልክብኝ አልፈልግም ምንም ቴክስት አልፈልግም ማን ስለሆንክ ነው የምልከው እሺ በቃ አንዴ የኔ እናት በቃ እሺ ቲጂ አልሄድም እሺ ምን እንፍጠር ይኸውልሽ ቪዲዮ ተቀረጸም አልተቀረጸም ይሄ ቪዲዮ ተቀረጸም አልተቀረጸም እንደማይፖስት ታውቂዋለሽ አይደል ስለዚህ አወራሽ አላወራሽ ምንም የሚመጣ ነገር የለም አንደኛ አላኩ ጉዳችሁን እየደበቃችሁ ነው አይደል እዚህ ሚዲያ ላይ የምትፈልጉትን ብቻ የምታወጡት ይሄን ጉድ ማን ይል እሺ ቆይ ተረጋጊሽ በቃ ተረጋጊ በቃ እንዴ ይሄን ያህል እንደ እላፊም አትነጋገሩ በቃ እንደ ትልቅ ሰው እናስብ ምንድነው ይኸውልሽ ሴት ስለሆንሽ ነው ዝም እያልኩሽ አይደል ሴት ስለሆንሽ አይደል እግዚአብሔርን ሴት ስለሆንሽ ወንድነትን ተጠቅመን ታዲያ እንደዚህ ቪዲዮ እንደዚህ ቴክስት ምልክ ምንም አታመጣም እሺ ምልክ የለሽ ነው ምንድነው የላኩልሽ እስኪ የላከውን ራስህ ታውቃለህ እሺ በቃ ተረጋጊ በቃ እሺ ተረጋጊ አብሪኮ እንደምትቀስ ይሄው እስኪ የላኩልሽ ነው ፈልጊ ነው እንጂ አብና አውሪስ ክርስቲያና እና ላውራ ሳብሪኮ በእናትህ አንተ ማታ ከኔ መጣሽ ሲጀመር እኮ እኔ እንደማያቀኝ አክታታር የት ነው ማቅሽ ነው እንደማያቀኛቱ ሁሌ ቴክስት የሚልክልኝ ታዲያ ሌላ ሰው ነው ይሄው የላኩልሽ ካለ እንጂ ፈልጊ ነው በእናትህ አሁን እኮ አብሪኮ ነው አይደለም ፍቅረኛሽ ነው ፍቅረኛሽ ነው አይደለም ሁሌ ነው የሚያስቸግረኝ ማይሆን ቴክስት ማይሆን ቪዲዮ እኮ ታዲያ የምታወራው ነገር እኮ ማይሆን ፎቶ በጣም በቃ እንዴት እኔ አላውቅም አብሪኮ ወይ አካውንት ሀክ ተደርጋል አልተደረኩም ይሄው እንጂ ፈልጊ ነው በቃ ጃብሽን አትክፈሽ ጉድህን ራስህ ታውቃለህ አይደል አትሽሽ ዘኪ በማርያም ወሰድልኝ እኔ እኮ ግራ ገባኝ ታዲያ እሺ እኔም እኮ እንዴት ላድርጋት እሺ አትሽሽ ማለት ነው እሺ አሁን ይኸውልሽ ነው አንቺም ይኸውልሽ የኔነት አሁን በሰላም በፍቅር ብንለያይ ይሻላል በቃ አንቺም የምን ሰላም የምን ፍቅር ማታ ገብቶ እንደዚህ ካሁን በኋላ እንድትልክብኝ አልፈልግም አሁን የሚመጣው ለማስጠንቀቅ ነው እንደላኩብሽ መረጃ አጠገቤ እንዳትደርስ ጂና ፖሊስ ጣቢያ ክሰሽ አሳስሪኝ ከዛ ዛሬ ምንድን ነው የተፈጠረ ነገር አብሪኮ ማረጃ አለኝ አልሽ አይደል ለምን ነገር ቆይ ተበል በቃ ካለ ልክልኝ እማ ራስህን ታውቃለህ ከዚህ ወጥተሽ አፍሽ ማንንም የሚለው ነገር አይደለም በቃ አትባል ግን ካሁን በኋላ ካንተ የሚጠበቀውን ነገር ማለት ነው ታውቃለህ እንዲህ ስትታይ ደህና ሰው ትመስላለህ አትላክብኝ ካሁን በኋላ እሱን ልነግርህ ነው የመጣሁት እርግጠኛ ነሽ ስለሱ እያወራሽ ነው ያልሽ ነው ግን ታውቂያለሽ ያውቃል እኮ እሱ ማውቀው እኮ ነው እየካደ ያለው እሺ አሳይ ያውቃል ዞር በልልኝ አብሪኮ ኧረ ጉልበት ሌላ ነገር ደግሞ ተፈጥሮ ሌላ ቴክስት እንደንገባ አፋን የከፈተች እኮ ነው ታዲያ አንቺ በቃሽ ለምን በቃ ሂጂ በቃሽ በቃ የኔና ወይ ስልክሽን ስጭኝና እኔ ደውልልሽና በሰላም እናወራለን በፍቅር እናወራለን በቃ እኔ የት ነው ስልኳን የምትቀበላት ምን አገባህ አንተ እሺ ታዲያ አብሪኮ ምንድን ነው የተፈለገችው እንኳን የፈለግሽውን አምጪ ሂጂ በእናትህ አትልከስከስ የራሱ የሆነ ነገር እየሸፈንክ ነው እየሰደብሽኝ ነው አብሪኮ እንደዚህ ነገሮች ገብተህ ደግሞ በኋላ እንትን እንዳይፈጠሩ ብዙ ነገሮች የሰራውን ስለሚያውቅ እኮ ነው እሺ እኔ በማርያም ተይኝ በቃ ተረጋጋ አብሪኮ በቃ እሺ አብሪኮ ተረጋጋ እሺ አብሪኮ አንተም ተረጋጋ አንቺም ተረጋጊ በቃ እሺ እኔ እኮ ማለት ነው አይ ካል ሲጀመር አትማል
እሺ አሁን ሰው እንዳይሰማን እዚህ ጋር ይዘው ጮክ ድርሶ መንገደኛ ያየን ሲልክ ያላፈረውን ሰው እንዳይሰማ የሚባል ነገር የለም። በመጀመሪያ ማለት ስትልክ ያላሳፈረ ሰው እንዳይሰማ ምንም የሚባል ነገር የለም። አሁን በጣም ነው የሚያስጠላው። የምታረገው ነገር በጣም ነው የሚያስጠላው። ራስህን ታውቃለህ። ደግሞ ሰው ፊት ሲሆን አክት ማድረግ አይጠበቅብህም። እኔ ግራ እየገባኝ እኮ ነው። አብሪኮ ራስህን ታውቃለህ። በቃ ስማኝ፣ የላከውን ታውቃለህ አይደል? ምን እያለሽ ለምንድን ነው የማልጮኸው? እሺ በይ እንደዚህ እበጂ ከፈለግሽ እንደው የኔ በቃ አሁን አንቺ ተረጋጊሽ። በቃ ይጂ ያበልሽ ይጂ እንደው ማለት ነው። ሚልካውን ቪዲዮ ራሱ ያውቃል። በጣም የሚያስጠላኝ ብልግና ቪዲዮ። እኔ ምን እሱን ምን እንዳደርገው ነው የምልከው። የብልግና ቪዲዮ ምን ያስጠላቻት። ሁሌ እንገናኝ ምናምን እኔ አሁን እንገናኝ ብልግና ነው። ብጽፍልሽ ራሱ ብልግና ነው። ምን እንዳደርግ ነው ካንተ ያን ቪዲዮ እየላክ ያንን ቻት እያደረግህ ምን አብረን እንደር ምናምን እንዳደርግ ነው ብዬሽ ነው እንደ እንደዛ እንኳን ያልከውን ታውቃለህ እንዴ? ታዲያ የት ማለቀንም እኮ ከዛሬ ውጭ አይቻት አላውቅም እኮ በቃ የሆነ ወይ ነው እንደውም ልንገርህ ማለት ነው። እዚህ መምጣቴ ነው የሚገርም፣ እዚህ ማውራቴ ነው አይደለ? ህግ ድረስ ነው የሚሄድልህ። ያረከውን ታውቃለህ። ሁሉንም ነገር ስለ ህግ ድረስ ምን አስፈልገኝ? እዚህ ጋር ማውራተን ቆን ጨርሰናል። ስለ ህግ ምንድን ነው? ኧረ ተው አትሂድ በማርያም አንቺ ህግ ድረስ ሄደሽ ያወራውን ያውቃል። እንደውም ማስጠፈንጋለሁ ካንተ ጋር ጊዜ ማለት ኧረ እኔ እናት በእናትህ አቺ ኧረ አብሪኮ በእናትህ የሚያውን ነገር የሚፈጠረው አብሪኮ አንተ አትሂድ በቃ አንተ ምንድን ነው? ኧረ አብሪኮ በእናትህ እንዴ ምን ሆናል? በቃ ላቃተም መረጃ አለኝ ካለች ደግሞ ሄዳ ተክሰስ እስኪ ስለ መረጃ ነው ምን ሳይዳ ስለተናገረች ምን ሆናለሁ? ፖሊስ ጣቢያ አንተ ያማል እንዴ? አንተ ለራስህ እንኳን ተጠነቀቅ። ፖሊስ መጠራቱ ራሱ ለአንተ እንትን ነው እንዴ? ጥሩ ነው እንዴ? አብሪኮ ወይ ሰው ልኮብህ ነው ወይ እዚህ ጋር ምንም ሆኖ ነገር እሺ በቃ እሺ አሁን እንጥራስ ልጅ ነው ምን አትጥራተው አትሄድ። ኧረ አብሪኮ በእናትህ ተው እንዴ አንተ አብሪኮ አይቻታላቅ እግዚአብሔርን አይቻታላቅ ከዛሬ ውጭ ታሪሽ ምን የሚጻፍኩት ነገር የለም። ስልኬን ቼክ አድርጓል እኮ ምን ፈልጋ ነው ታሪሽ? ምን አቅላታለሁ እኔ አብሪኮ ብላ ጠርታ ቴሌግራምን ፎቶን አሳይተኝ ምንድነው ታዲያ እንዴ? ከብሬ እኮ ይፈልጋ እኔ አይቻታላቅ። ኧረ በእናትህ ነገርም የለም። እሺ በቃ ስለሄደች ህግ ማስረጃ እንጂ የሚፈልገው የእሷን ወሬ አይደለም። ገብቶሃል አይደል? ልክ ነሽ። ሄዳ ተክሰስ ከፈለገች ምንም የሚመጣ ነገር እኮ ነው። እሺ ጥራት በእናትህ አብሪኮ ኧረ በእናትህ ማል እንዴ አንተ አንቺ ኧረ እህት ነኝ በእናትሽ እንዴ ኧረ እኔ አንዴ ያረብናት ያለውን ነገር ያውቃል። ለምን እንዴ አንቺ ህግ ድረስ ሂጂ ማለት ነው። አጣፈንጓል አንቺ ምን ሆነሻል እንዴ? አይ ያለውን ነገር እኮ ያውቃል አይደል? እሺ በቃ እሺ ነይ በቃ ምንም ነገር ከሌለ ለምን ፈራሽ? አንተ ኧረ በእናትህ ምንም ነገር ከሌለ ለምን ፈራሽ? እሺ እኔ እናት በማርያም አታሳርቃችሁ ነው በቃ ይኸውልህ ካንተ ጋር ላወራ አይደለም። እሺ አሁን ነው በቃ ተታረቁ በቃ እኔ እኮ ሲጀመር ማለት ነው ያለውን ነገር ስለሚያውቅ ነው አይደል? ከዛ የሚመለሳችሁ አሁን ተረጋግተሽ ፖሊስ ጣቢያ ድረስ የሚያስደርስ ነገር የለም። በቃ መረጃውን እዚህ ጋር ነው እሱ መሆኑን እናረጋግጥ። በቃ አንቺ ሲጀመር እኔ ማለት ነው ተናግሬያለሁ። በቃ አይላክብኝ። ምን አስፈራው? ለምን ሲያረጋው ያላፈራው ለምን አሁን ሰው ሲያወራበት ያፍራል? እሺ አሁን ይሄን አማርኛ እንተውና በቃ እሺ አሁን ወደ መፍትሄው ነው። በቃ አሁን እሱ እንዳላቀ በራሱ እርግጠኛ እሺ ወይ እንደዚህ ጢባር እያሉ ከሱ ጋር አላወራም። ያደረገው ነገር ሳያልፍ ማለት እንዲህ ልቡ ተነፍቶ ዝም በል። አሁንም አንተ ላወራ አይደለም የመጣሁት እሱ ስለያዘኝ ነው እኮ። እሺ አሁን በሰላም እኮ እንደዚህ አይደለም ይሉሽ። አሁን እንደዚህ አይነት አማው ስትጠቀሚ ብፈልግ እዚህ መጥቼ ነው ማስጠፈልግ። የሰራውን ታውቃለህ አይደል? የሰራውን ታውቃለህ። እሺ የሰራሁትን ካወኩ ሂጂ ያልኩሽ በቃ አንተ ለምን ያመጣት ሲጀምር እንዴ? አብሪኮ እንዴ ነው እንደዚህ ልጅ እንደመታት ነው እንዴ? ለምን እንደሚመለስከኝ ሲጀምር እናንተ ያማችሁ እንዴ? እሺ ሃይ አሁን እዛ ፖሊስ ጣቢያ ሄዳል የሆነ ነገር ቢፈጠርስ? አንተ ለሰሚ እንኳን ደስ ይላል እንደዚህ ነገር ለስሙ ቢጨነቅማ ይሄን ባላደረገ ነበር። እብድ ጋር ማን ይደባደባል? እሺ አንቺ አሁን አንቺ ትክክለኛ አብሪኮ ራሱ መሆን በምን ይኮልሽ ፎቶ ራስሽ እሱ ግን በቃ በሱ ፌክ ተሰርቶ በሱ የሆነ ነገር ምን ማረጋገጫ አለሽ? በግልጽ መተሽ እሱ ነው ብለሽ የምትከራከሪው ምንድነው? እይ ዘመኑ የተራቀቀ ነው፣ ጊዜ የተራቀቀ ነው። ምን አስበሽ ነው አንቺስ? ማናሰሽ እዚህ ማን እንዳለ ማን ነገርሽ? ምን አካውንት አይደለም ራሱ ሰፈሩት እንደሆነ ነግሮኛል። እሱም ባላቅ እዚህ ድረስ አልመጣም ነበር አይደል ነው ወይስ እኔ ጠንቋይ ቀልባለሁ እዚህ ድረስ ምን እሺ እዛ አደባባይ ለጥፍ ይላኩልሽ። ኧረ አብሪኮ በእናትህ ተረጋጋ። ለምን ይፈራል? አብሪኮ በእናትህ አንቺ ነው የመታሻለሁ እንጂ እሺ ከዚህ ኧረ አብሪኮ ተረጋጋ። እሺ በቃ እሺ ኧረ በእናታችሁ ያማችሁ እንዴ ምንድነው? ትልልቅ ሰዎች እኮ እና እስቲ ናምታኝ አንተ
እሺ ተረጋጋ በቃ። እንዴ አንተ የማይሆን ቃል ድማ አትጠቀም። በቃ እዚህ ጋር ስንት ሰው ነው የሚያውቅ? አንተ ምን ሆናል? የኔ እናት ይኸውልሽ፣ አንቺም አንተ ተክስተኝ ተፈታተነች እንኳን ምን አደረጋችሁ? እኔም ባንተ ታውን ነገር የለኝም ከሱ ጋር። እሺ በቃ የምትነጋገር ነገር አንተ ላወራ አልመጣሁም። ስራህን ታውቃለህ። በቃ እንኳን እሺ ስራህን ታውቃለህ። እንኳን ለዚህ ነው መልስ። እሺ ምን ይፈጠር? እሺ እንኳን ለዚህ ነው መልስ ያስመጣው። እሺ ምን ይፈጠር? የሚፈጠረውንም አሳያለሁ። ሂጂ የፈለግሽ ነው። የሚፈጠረውን አሳያለሁ። ሂጂ ምን ማስረጃ ካለሽ ሂጂ። እሺ ኧረ አብሪኮ በእናትህ እንደዚህ አድርገን በኋላ እዛ ሄዳ ደግሞ የማይሆን ነገር ላይ ይፈጠር። እሺ ተረጋጋ በቃ። እሺ አብሪኮ ተረጋጋ በቃ። ምንድነው እንዴ ይሄ ሁሉ እኮ እናንተ ትልቅ ሰዎች እኮ ምንድነው እንደዚህ የሚያረጋችሁ? አብሪኮ እሺ ተረጋጋ በቃ። እሺ ይዛት በእኔ ታላታለሁ የሰራውን ያውቃል። ማርያምን ሴት ነች ብዬ ነው ዝም። ለምንድን ነው የምታባብለው? አሁን እኮ እንዳልሰራ ሰው እኮ ነው ትሪት እያደረክ ያለው። እኔ እሱ ሰው አሁን እኮ እንዳላደረገ ሰው ነው ትሪት እያደረክ ያለው። የሚያምም ራስህ ነህ። ኧረ እኔ እናትን እያሳቅሽኛለሽ። እኔ ይኸውልሽ ስለማላውቀው ሰው እየነገርሽ እኔ አብሪኮም ማውቀው ሰው ነው። እንግዲህ እኔ ቅርብ ጊዜ ነው ወዳጃችነት። አንቺ ግን ከፋ እንዴ ምንድነው? ምንም አይደለም። ይኸውልህ አንተ የምታውቀው አብሪኮ ሌላ ነው፣ ውስጡ ሌላ ነው። ሰማኝ አይደለ? በቃ አብሪኮ ሌላ እኔም እኮ ሳቆማ ደህና ሰው እኮ ይመስል አትንካኝ። ዞር በልኝ። አትንካኝ። በዚህ ሰዓት ደግሞ የብሬን ውስጥ እንዳገባ ታውቂያለሽ እንደ ያገው ነገር እንዴ። እሺ እኔ እናት በቃ እሺ አሁን ይልሽ በቃ እሺ እኔና አንቺ ነገ ደውልሻለሁ። ተረጋጊና ይልሽ ተረጋግተሽ እኔ ደውልሻለሁ። አንተ ነው ያወራሽ እንጂ በቃ ስራህን ስለምታውቅ ነው አይደል እንደሚያደርግ እንደታወቀበት። በቃ እሺ አንቺ ምን አለ ወንድ በሆንሽ እንዲቂትሽን ነበር የምልሽ። አብሪኮ ኧረ በእናትህ እሺ አንቺ ልጅ እኔ ነገ ደውልሽና በስራ ሰዓቱ በስነ ስርዓቱ እናወራለን። ምንም ማውራው ነገር እንኳን እሺ ይሁን አልኩሽ አይደል? ምን ይፈታልሽ ነው እንኳን እሺ። ቆይ አሁን አንተ ምን ጨንቆህ ነው? ያረኩት ነገር የለም አልክ አይደለ? ያረከው ነገር ከሌለስ ጀመር እንደዚህ አያረግህም ነበር፣ እንደዚህ አያረግህም ነበር። እሺ ካሁን በኋላ እንዳልክ እንደዚህ አይነት ቪዲዮ እንደዚህ አይነት ቴክስት ብትልክብኝ ማለት ነው ሚዲያ ላይ ነው የምበታትነው ነገርህን ማለት ነው። እኔ እንደውም አክብሬ ነው እዚህ ድረስ የመጣሁት። ካሁን በኋላ ሁለተኛ እንዳልክልኝ። ጭራሽ ይክዳል እንዴ? ጅብት ነች እንዴ? በማርያም እኔ ስለማላውቀው እያፌስክ ነው አብሪኮ። እንደዚህ ባሪያ አለ እንዴ አንተ? አንተ ማርያም እየገረመችኝ ነው። እኔ አሁንማ ጤነኛ እየመሰለችኝ አይደለም። እግዚአብሔርን እያፌስክ ነው አይደል? ምሰራውን አሳያለሁ። ቀልድ አድርጎ ይዞት ነው እኔ መድኃኒዓለም እኔ ጨነቀኝ። እንደዚህ በህይወት ዘመኔ እንደዚህ መታ እኔ ድሮ ሰው ልጅ ነበር የሚመስለኝ። የሆነ ፕራንክ ሲደረግ ምናምን ይመስለኝ ፈጣጣነች እኮ እኔ ግራ ገባኝ። ጭራሽ አንተ ስልክ ግን ችግር የለው። አንተ ስልክ ፈጣጣ አይደለም። እሺ እኔ ማለት ነው ክብሬን ጠብቄ ክብሬን ላስከብር ነው እዚህ የተገኘሁት ማለት ነው። ኧረ ጫን ያለው ነው ይዛራው አንተ እንደዚህ ቀብለ እዚህ እየተርመጠመጥክ ማለት ሲጀመር እንደዚህ ቪዲዮ ማለት አይደለም ለመላክ ለማየት ራስ በጣም ነው የሚያስጠላው ማለት ነው። አብሪኮ ስለማን ነው የምታወራው? ያልገባኝ ለኪ አይዛት በማርያም ለምንድን ነው የሚሄደው? ከቆየሽ ልመታሽ ነው። ለምንድን ነው የምመታኝ? ያስመጣሻል እኮ አፍሽ እኮ ታውቂያለሽ አይደል? ስራህን ታውቃለህ እኮ ስራህን ስለነካከው መነካከቱ ያስፈልግም። ሌላ ነገር ውስጥ እንዳትገቡ ነው ይፈራል። በቃ አንቺ ወሽ ተረጋጊ። እንዳንተ አይነት ባለጌ ልክስክስ ማለት ነው። ሁለታይ ኧረ አንተ እኮ ያማል እንዴ? ምን ሆነሃል እንዴ? ፍራንክ ነው በቃ እንዴ አንተ አብሪኮት ፍራንክ ነው አንተ ምን ሆነሃል? ኧረ በማርያም አልማላስሽ ኔ ቅዱስ ሚካኤል አንቺን እንዴት ታስጨርሻለህ? ኧረ ቀቢ ማርያም ቀቢ ልጅ ኧረ አብሪኮ ጊዜ አንተ የኔ አባት ኧረ በመድኃኒዓለም እና ይሄ ቪዲዮ አሉ እስከ መጨረሻ ይፖስታል ማለት ነው። ይስማ እና ኧረ መድኃኒዓለም አንተ ግን እኔ በህይወት ዘመኔ እንዳንተ አይነት ትዕግስተኛ አይቻልም። ይኸው እኔ እንዳንተ አይነት ትዕግስተኛ አላየሁም። አንተ ትዕግስትን ተፈታተነ። የኔ አባት አንቺ እንደዚህ ምን አሳምንሹ? አብሪኮ የኔ አባት ይቅር በለኝ። እኔ እንግዲህ ሶሪ በጣም ራኬብን ሶሪ እንዲህ ሶሪ እናያለን። ቤተሰቦች እኔ ራኬብን ፕራንክ እናድርገው ብዬ ነበር ያመጣሁትና ራሱ ፕራንክ እንደሚደረግ አያውቅም ነበረ። ይኸው እንግዲህ በሚገርም ሁኔታ አግኝታልኛለች። እንደዛ አይነት ደግሞ የአብሪኮን ትዕግስት አይቻላቅም ነው ወንድሜ። ማርያምን ለሴት ያለው ክብር አይታችኋል እንግዲህ
እና ቤተሰቦች እንግዲህ አብሪኮን ትዕግስት እስከመጨረሻ አይተናልና ወንድሜ ክበርልኝ። በጣም ነው የምወድ እኔ ራሱ ማለት ነው የሆነ ካሁን መታት አልመታት ያው እንዴት እንደተሳቀቁ ማለት ነው። እኔ ቦምበኛ አይደለችም ሲጀመር ልጅ ተወክሰ አንተ ነኝ አንተ የኔ አባትና ለእንደዚህ አይነት ፕራንክ በጣም ይቅርታ ነው። ግን ያው በምን ላገኘው አብሪኮን እያልኩ በጣም ብዙ ሳስብ ነበርና እኔ መልክሽ አረ አብሪኮ እናቴ ደግሞ እኔ እንደምተማመንበት በቃ አረ እኔ በእንደዚህ ጉዳይ ስለማይገኝ አብሪኮን በቃ በእንደዚህ ካልሆነ መቼም አላገኘውም ብዬ አቀጀኝ ነው። ማርያምን ሚዲያ ላይ ሁላ ሲለቀቅ እኔ እንደዚህ ነገር በጣም ነው የሚያናደኝ። አረ በስመ አንተ የራቁት ቪዲዮ ምናምን ሲባሉ ያናደኛል ብላ እንኳን አረ በጣም ማርያምን ደግሞ እና ቤተሰቦች እንግዲህ አብሪኮን አግኝተናታል። በጣም እንወዳቸዋለን። የሆነ ነገር ባላችሁ እንደውም አንተ ቻው በላችሁ። ቻው በላችሁ። እኔው ተረጋጋለ። ቻው አረ በረመጀ በላችሁ። እሺ በቃ ዝም ብለህ የተሰማን አውራቸው ያለው አናዳኛለች። አንቺ ግን ትችላለሽ። ማርያም አንተኛ ስለሚቻለው እኔ በማገኛ አገኛለሁ አንተ። እሺ ከተደረኩ አይቀር በቃ ሰብስክራይብ አድርጉልኝ። እሺ እና ቤተሰቦች ያው እንግዲህ በሱ ስም ሰብስክራይብ እንቆሰዋለን። እንወዳቸዋለን። ይሄንን ቪዲዮ ላይክ እያረጋችሁ ሼር አድርጉልን። እንወዳቸዋለን። እኔ አልወጣልኝም እስካሁን አናዶኛል፣ ግን በማገኘው ላይ ፈይድ ምን ዋጋ አለው ካልቦዘንኩ እየቻልኩኝ